የወር አበባ ቀለም ሁልጊዜ ቀይ አይደለም፣ ጥቁር፣ ቡኒ፣ ሮዝ ሊሆን ይችላል። በዛሬው ቪዲዮ የተለያዩ የወር አበባ ደም ቀለም ስለ አጠቃላይ ጤናችን ሊነግረን ይችላል ወይ? ሐኪም ማየት አለብን የምንለውስ መቼ ነው የሚለውን እናያለን። እኔ ዶክተር ዝማሬ ነኝ ከጤና ሰብ ለሴቶች። ከመጀመሪያው እንጀምር። የወር አበባ ጥቁር ሲሆን ምናልባት ከዚህ በፊት ገጥሞሽ ሊሆን ይችላል። ወደ መጸዳጃ ቤት ሄደሽ ፓድሽን ለመቀየር ስትይ ሞዴስ ላይ እንደ ጥቁር አይነት ተቀምጦ ልታይ ትችያለሽ። ይሄ መጀመሪያሽ ከሆነ ትንሽ ሊያስደነግጥሽ ይችላል። ምንድነው ብለሽ። ይሄም የሚሆንበት ምክንያት ደሙ ከብልት ከውስጠኛው ክፍል ይቆይና ለኦክሲጅን ወይም አየር ይጋለጣል። ይህም ደግሞ ኦክሲዴሽን የሚባል ፕሮሰስን ያካሂድና ወደ ጥቁር ወይም ጥቁር ቡኒነት ከለር ይቀየራል። ልክ ዝገት እንደሚፈጠረው ማለት ነው። አብዛኛው ጊዜ ፔሪድሽ የሚበዛ ከሆነም እንደ ጥቁር አይነት የረጋ ደም ልታይ ትችላለሽ። ምክንያቱም የወር አበባ በራሱ ደሙ ሳይረጋ ፈሳሽ ሆኖ እንዲወጣ የሚያደርጉ ንጥረ ነገሮች ኤንዛይሞች አሉት። ፍሰቱ ግን ቶሎ ቶሎ ከሆነ እነዚህ ኤንዛይሞች ስራቸውን ሳይሰሩ ደሙ እንደረጋ ይወጣል። ይህንን ጥቁር ነገር አንስተሽ በሶፍት በደንብ አድርገሽ ብታዩ የምርጥ ጥቁር ሆኖ ሳይሆን ደማቅ የሆነ ቀይ መሆኑን ታያለሽ። ይህንን ማድረግ ማየት የሚያጸይፍ ነገር አይደለም። በነገራችን ላይ ከራስሽ የወጣ ነው። ስለዚህ ምንድነው ብለሽ ማየትና ማረጋገጥ ምንም ችግር የለውም። ሌላ ጊዜ ጥቁር የሆነ ደም የምታይበት አካባቢ የመጨረሻዎቹ ቀናት አካባቢ ነው። ምክንያቱም ቅድም እንዳልነው በዚህ ጊዜ ፍሰቱ ዝቅተኛ ስለሆነ ኦክሲዳይዝድ የመሆን ወይም ከኦክሲጅን ጋር የመደባለቅና ደሙ ወደ ጥቁር ከለር የመቀየር እድል አግኝቶ ሊሆን ይችላል። ጥቁር ደም ከማየት ጋር ተያይዞ የሚነሱ አንዳንድ አስተያየቶች አሉ። ለምሳሌ የማህፀን መዘጋትን ያመለክታል የሚሉ። የማህፀን መዘጋት ሲኖር ወይ ፔሪድ ይቆማል ሙሉ በሙሉ ወይ ደግሞ ከፍተኛ የሆነ ህመም በፔሪድ ወቅት ሊኖር ይችላል በጥቁር ደም ከመታየት ይልቅ። ስለዚህ በአጠቃላይ የፔሪድ መጥቆር የሚያሳስብ ችግር አይደለም። ግን የሚወጣው የረጋ ደም መጠኑ ትልቅ እየሆነ ከመጣ እና በዛ ሰዓት ከፍተኛ የሆነ ድካም፣ የማጥወልወል አይነት ስሜት የሚሰማሽ ከሆነ ሐኪም ብታይ የተሻለ ነው። ሁለተኛው ቡኒ ቀለም ያለው ፔሪድ ነው። ይሄ በአብዛኛው ከኦክሲጅን ጋር የተደባለቀ ወይም ኦክሲዳይዝድ የሆነ ደም ነው። ኦክሲዳይዝድ የሆነ ስንል ቅድም እንዳልነው ልክ ብረት የሆነ ነገር ውጭ ብናደርገውና ለአየር ወይ ለኦክሲጅን ብናጋልጠው እየቆየ ሲሄድ ወደ ዝገትማ ከለር ይቀየራል አይደለ? ወደ ቡኒ ይቀየራል። ልክ ነዛ ማለት ነው። በአብዛኛው ፔሪድ ሲመጣ የመጀመሪያ ቀናቶች አካባቢ ወይም መጨረሻ ቀናቶች አካባቢ ልታይ የምትችው አይነት ፔሪድ ሲሆን ፍሰቱ አነስተኛ ሆኖ ከብልት ለመውጣት ጊዜ በሚወስድበት ሰዓት ላይ የሚታይ ነው። ይሄንን በብዛት ጠዋት ላይ ስትነሺ ልታዩ ትችላለሽ። ምክንያቱም ማታ ተኝተሽ ስለነበረ ደሙ እዛው ብልት አካባቢ ውጭ ላይ የመቀመጥ ጊዜ ያገኛል። ይሄ እንደ ቡኒ አይነት ደም ኖርማል የሆነ ፔሪድ ሊሆን ይችላል። ወይ ደግሞ ከስንት አንድ ጊዜ ከግንኙነት በኋላ ትንሽ ከት ወይም ስንጥቅ ነገር ሲኖር ሊከሰት የሚችል ሊሆን ይችላል። ሌላው በፔሪድ መሃል ላይ ጠብታ ወይም ስፖቲንግ የምንለው ሊሆን ይችላል። ኖርማል አይደለም፣ የራሱ የተለያዩ ምክንያቶች አሉት። ምን ለማለት ፈልጌ ነው? ከለሩ በራሱ ምንም የሚነግራችሁ ነገር የለም ማለት ነው። ቡኒ መሆኑ የሚነግራችሁ ነገር ምንድነው? ያ ደም ለተወሰነ ጊዜ ከኦክሲጅን ጋር ወይም አየር ጋር እንዲደባለቅ ጊዜ ያገኘ መሆኑን ብቻ ነው የሚያሳየው። ከዚህ ጋር ተያይዘው የሚነሱ የተሳሳቱ አመለካከቶችን ብናይ አንደኛ ቡኒማ ደም ከባለፈው የወር አበባ የመጣ ነው የሚል ነው። ይሄ የሚሆንበት አጋጣሚ የለም። ምክንያቱም ማህፀንን ብናየው የተገለበጠ እንስራ ነው የሚመስለው። ውስጡ ደግሞ ስሙዝ የሆነ በየጊዜው በተለያዩ የማህፀን ፈሳሽ የሚታጠብ አይነት ነው እና ደሙ የሆነ ቦታ የሚደበቅበት አጋጣሚ አይኖርም። ሌላ አባባል የምትመገቢው አይነት ምግብ ለምሳሌ የአይረን የበዛበት ምግብ ከበላሽ የፔሪድ ከለርሽን ይወስናል የሚል ነው። ይህም የተሳሳተ አመለካከት ነው። የምትመገቢው ምግብ ከፔሪድሽ ቀለም ጋር ምንም የሚያገናኘው ነገር የለም። አሁን ደግሞ በጣም የተለመደውን የፔሪድ ቀለም ቀይኔ፣ ይህንን ቀለም ወይ የፔሪድሽ መጀመሪያ ላይ ወይ ደግሞ መሀል አካባቢ ልታዩ ትችላለሽ። ይህም ደግሞ የሚያመለክተው ደሙ በአግባቡ እየወጣ ስለሆነ ከኦክሲጅን ጋር ለመደባለቅ ጊዜ ያላገኘ ደም መሆኑን ነው። ከዚህ ጋር ተያይዞ የሚነሱ የተሳሳተ አመለካከቶች ምን ሊሆን ይችላል? የፔሪዱ ቀለም ቀይ እስከሆነ ድረስ ሁልጊዜ ጤናማ ነው ብሎ ማሰብ።
ይሄ አባባሉ በራሱ ሙሉ በሙሉ ስህተት ሆኖ ሳይሆን ግን ደግሞ አንዳንድ ጊዜ ችግር በሚኖርበት ሰዓት ላይ እንዳናስተውል ሊያደርገን ይችላል። አንዳንድ ጊዜ ልክ እንደ ፔሪድ ቀይ ደም የምታይባቸው ችግሮች አሉ። ለምሳሌ ሰርቫይካል ፖሊፕ የሚባለው ወይም ከማህፀን ጫፍ ላይ ከሚወጣ እብጠት የሚመጣ ደም ቀይ ሊሆን ይችላል። ፔሪድ ከመምጣቱ መሃል ላይ የሚመጣ ደም ሊሆን ይችላል። ምክንያቶቹ የተለያዩ ሊሆኑ ይችላሉ። ከግንኙነት በኋላ የሚመጣ ደም ሊሆን ይችላል። አንዳንድ ጊዜ ደግሞ ከማህፀን ውጭ እርግዝና ካለም እንደዚህ አይነት ቀይ የሆነ ደም ልታይ ትችላለሽ። ስለዚህ ከዚህ 2 ነጥቦችን እንድትወስዱ የምፈልገው ምንድነው? አንደኛ በማህፀን ወይም ከብልት የሚወጣ ደም ሁሉ ፔሪድ ነው ማለት ላይሆን ይችላል። ሁለተኛ ከማህፀን ወይም ብልት የሚወጣ ደም ቀይ በመሆኑ በራሱ ብቻውን ኖርማል ነው የሚለውን ላይነግርሽ ይችላል። ለዛ ነው በዚህ ዙሪያ የሚያሳስብ ነገር ካየሽ ሁልጊዜ ሐኪም ማማከር ያለብሽ። ሌላው ሮዝ አይነት የፔሪድ ከለር አንዳንዴ ልታይ ትችላለሽ። ይሄ በብዛት የፔሪድ መጀመሪያ አካባቢ ይታያል። ምክንያቱ ደግሞ በሌሎች የቫጃናል ዲስቻርጅ ወይም ፈሳሾች ጋር አብሮ የተደባለቀ ሲሆን ነው እንጂ ይሄ አንዳንዶች እንደሚያስቡት የተለየ የሆርሞን ችግር ወይ እጥረት ሲኖር ቢከሰት አይደለም። ሌላው ከለር ምናልባት ከጠቀስናቸው ውጪ ፐርፕል ሊሆን ይችላል ወይ ግራጫ ሊሆን ይችላል ወይ የሚል አስተሳሰብ ካለ ይሄ ትክክል አይደለም። ምክንያቱም ቲፒካሊ ፔሪድ ቀይ የደም ሴል ውስጥ ሄሞግሎቢን ያለው ስላለ በውስጡ ሂም ባለው ኮምፖነንት ምክንያት ከለሩ ወደ ቀይ ይሆናል። ግራጫ ከለር ያለው ፈሳሽ ካየሽ ግን ሌላ ኢንፌክሽን እንደ ባክቴሪያል ቫጂኖሲስ ሊሆን ስለሚችል እንደ ፔሪድ ነው ብሎ ማለፍ አያስፈልግም። ሌላው የተሳሳተ አመለካከት የፔሪድ ከለር የደም ማነስ እንዳለና እንደሌለ ያሳያል ወይ የሚለው ነው። ፔሪድ ወደ ውሃማ ከሄደ ደም ማነስ ነው ብሎ ማሰብ የተሳሳተ ነው። እንደዚህ ውሃማ ከሆነ በብዛት በተለያዩ በቫጂናል ዲስቻርጅ ቅድም እንዳልነው ከብልት በሚወጡ ፈሳሾች የተዋሃደ ሲሆን ውሃማ ሊመስል ይችላል። ሌላው በጣም የተሳሳተ አመለካከት ደግሞ የፔሪድሽ ከለር ስለ አጠቃላይ ጤንነትሽ ሊነግርሽ ይችላል የሚለው ነው። ይህም የተሳሳተ ነው። ምክንያቱም አጠቃላይ ጤንነትሽን ሳይሆን የሚናገረው የፔሪድሽ ከለር የሚቀየረው ወይ በፍሰት መጠን ምን ያህል እየፈሰሰ ነው በሚለው ወይ ደግሞ በምን ያህል ፍጥነት ቶሎ ቶሎ እየፈሰሰ ነው፣ ለኦክሲጅን ተጋልጧል ወይ ወይም አልተጋለጠም ወይ በሚለው ማለት ነው። ሌላው ደግሞ ዳይሉትድ ሆኗል ወይ ወይም በሌላ የብልት ፈሳሾች ጋር ተደባልቋል ወይ በሚሉት በእነዚህ በ3 ነገሮች ላይ ተመስርቶ ከለሩ የተለያየ ሊሆን ይችላል። የፔሪድ ፍሰቱ ፈጣን ከሆነ ቶሎ ከብልት ይወጣል። ስለዚህ ስናየው ቀይ ሙሉ በሙሉ ደማቅ ሆኖ ልናየው እንችላለን። ፍሰቱ ደግሞ ዝቅተኛ ከሆነ ይበልጥ ከኦክሲጅን ጋር ለመደባለቅ ጊዜ ያገኛል። ስለዚህ ወደ ጥቁርነት ያደላ ወይም ወደ ቡኒ ያደላ ሆኖ ልታየው ትችላለሽ። ወይ ደግሞ እንዳልነው ከማህፀን ሌላ ፈሳሽ ጋር የተደባለቀ ከሆነ ወደ ሮዝነት ያደላ ሊሆን ይችላል። ስለዚህ የፔሪድሽ ከለር የተለያየ ሆኖ ግን ደግሞ ኖርማል ሊሆን ይችላል ማለት ነው። ግን በማንኛውም ጊዜ በፔሪድሽ ዙሪያ የሚያሳስብሽ ነገር ካለ ሐኪም ብታይ ጥሩ ነው። ለምሳሌ የተዛባ ከሆነ፣ ፍሰቱ ብዙ ከሆነ፣ በፔሪዶች መካከል ደም የመታይ ከሆነ፣ ከግንኙነት በኋላ ከማረጥ በኋላ ደም የሚታይሽ ከሆነ ወይ ደግሞ በእርግዝና ጊዜ ደም ካለ እነዚህ ነገሮች ሐኪም ማየት ያለብሽ ችግሮች ናቸው። ይሄ ቪዲዮ እንግዲህ ጠቅላላ መረጃን ወይም ግንዛቤን ለመስጠት የተሰራ ነው እንጂ ሐኪም ማየት ባለብሽ ሰዓት ላይ ሐኪም ማየት አለብሽ፣ ሐኪምን ለመተካት አይደለም። ከጤና ሰብ ለሴቶች በኦንላይን ወይም በአካል ሕክምና ማግኘት የምትፈልጉ በዚህ ስልክ ቁጥር እየደወላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ቀን።